ሰላም የተስፋ ብሮድካስቲንግ ኔትወርክ ተከታታዮች እንኳን ለአዲሱ ዓመት በሰላም አደረሳችሁ። ይህ የማይፌሎ ጨዋታ ነው። ልዩ የአዲስ ዓመት የበዓል ዝግጅታችን ነው። በዚህ ፕሮግራም ለወራት በትምህርት ላይ ሆነው ከጠፉብን የግቢ ተማሪዎች ጋር እንደው በአይነ ስጋ የተገናኘንበት ጊዜ ነው። በዚህ በቀኝ በኩል ዩኒቲ ዩኒቨርሲቲዎች አሉ። እንኳን ደህና መጣችሁ። ዌልካም ዩኒቲዎች። በዚህ ደግሞ ስማችን አይጠቀስ ያሉ ናቸው። የት ነው የምትማሩት? አርባ ምንጮች እዚህ ናቸው። ያ እንኳን ደህና መጣችሁ። እስኪ ራሳችሁን አስተዋውቁና ከየት ግቢ ናቸው? ስንተኛ ዓመት ተማሪዎች ናቸው? ከዩኒቲዎች እንጀምራለን። እሺ፣ ስሜ ሳሙኤል ወልዴ ይባላል። የዩኒቲ ዩኒቨርሲቲ የአራተኛ ዓመት የኢኮኖሚክስ ዲፓርትመንት ተማሪ ነኝ። ፌሎ ላይ አገለግላለሁ። ሳሚን እንኳን ደህና መጣ። እሺ፣ ስለ ሳሚ ብዙ የምናነሳው ይኖራል። እሺ፣ ስሜ ሚኪያስ ታሪኩ ይባላል። የሶስተኛ ዓመት የአርክቴክቸር እና አርበን ፕላኒንግ ደግሞ ተማሪ ነኝ። ፌሎ ላይ አገለግላለሁ። ክብር አለ። እሺ፣ ስሜ አብርሃም ሙልጌታ እባላለሁ። አራተኛ ዓመት የአካውንቲንግ ተማሪ ባይብል ስተዲ ሊደር። እንኳን ደህና መጣ። እንዳለ ፍሬሽ የለም እናንተ ማለት ነው። ታልፏል ያ ዘመን፣ ታለፈ ያ ዘመን የሚለውን መዝሙር እንዘምራለን በኋላ። አርባ ምንጮች እስኪ ከማን እንጀምር? እሺ፣ ሳሙኤል ተረፈ እባላለሁ። በአርባ ምንጭ ዩኒቨርሲቲ የኢንፎርሜሽን ቴክኖሎጂ አራተኛ ዓመት ተማሪ ነበርኩ። አሁን ተመርቄ ኦልሞስት እንደወጣው ነው። ኮንግራቹሌሽን እንለዋለን። እንዲሁም የበዓልን ፕሮግራም እየተከታተላችሁ ያላችሁ የዘንድሮ የ2017 ተመራቂ ተማሪዎችን ባላችሁበት ኮንግራቹሌሽን እንላችኋለን። እሺ፣ እኔ አስቻለው ሙልጌታ እባላለሁ። አርባ ምንጭ ዩኒቨርሲቲ የአምስተኛ ዓመት አርኪቴክቸር ኤንድ አርባን ፕላኒንግ ተማሪ ነኝ። ፌሎሺፕ ላይ ደግሞ በኢቫንጀሊዝም እና በመጽሐፍ ቅዱስ የትምህርት ክፍል ላይ አገለግላለሁ። አማኑኤል ለሜሳ እባላለሁ። በአርባ ምንጭ ዩኒቨርሲቲ የሶስተኛ ዓመት የኮምፒውተር ሳይንስ ተማሪ ነኝ። በፌሎ ላይ አገለግላለሁ። በላፍ ሼሪንግ ወይ ደግሞ ሶሻል አፌርስ በሚባል በማስተባበር እና በኢቫን ላይ ሜምበር በመሆን አገለግላለሁ። በጣም ሁሉም አገልጋይ ነው፣ ተማሪ ነው፣ ተመራቂ ማለዚህ በጣም ሁሉንም ያሰባጠረ ነው የዛሬ ቆይታችን ማለት ነው። ተመልካዮቻችን የማይፌሎ ጨዋታ ይቀጥላል። ካፍታ ቆይታ በኋላ ተመልሰን እንመጣለን። በያላችሁበት በድጋሚ መልካም አዲስ ዓመት። እሺ፣ በዚህ ፕሮግራም ከእናንተ ጋር ቆንጆ ጊዜ ነው አብረን የምናሳልፈው። ልዩ ጨዋታዎች ይኖሩናል፣ ጌሞች ይኖራሉ። ስለ አገልግሎታቸው፣ ስለ ፌሎሺፖቻቸው የሚሉንም ብዙ ነገሮች አሉ። እነሱን በየመሃሉ እያነሳን የምናይ የምንጨዋወት ነው የሚሆነው። እናንተም ብዙ ቁም ነገሮች ግራጁዌት አድርጋችሁ የወጣችሁ ደግሞ ወደኋላ መለስ ብላችሁ ግቢያችሁን የምታስታውሱበት ፕሮግራም ነው የሚሆነው። አብራችሁን ቆዩ። ማይፌሎ ጨዋታ ከዚህ ሰዓት ጀምሮ በይፋ ተጀምሯል። እሺ፣ የመጀመሪያ ፈጣን የሆነ ቲም ነጥብ እያስመዘገበ የሚሄድበት ውድድር ነው የሚሆነው። በጣም አጓጊ ነው። በጣም እንዲሁ እንደመጣችሁ አትመለሱም። በጣም ከባባድ ነገሮች ናቸው ያሉት። ስለዚህ በጣም ፈጣን መሆን ይኖርባችኋል። በመጀመሪያው ዙር የጥያቄ እና መልስ ማለት ነው። ከዛ በኋላ መልሱን ደግሞ በትክክል መመለስ። ምንም እንኳን ፈጥናችሁ መልሱ ከዚህኛው ቡድን ካልተመለሰና በዩኒቲዎች ከተመለሰ እነሱ ሙሉ ነጥብ የሚያገኙ ይሆናል ማለት ነው። እናንተ ቀድማችሁ ካጨዋችሁ ቀድሞ ያጨኸው ቡድን ለመለሱ ልጆች ያጨበጭባል ማለት ነው። ለአዲስ ዓመት ከሚዘወተሩ መዝሙሮች መሃል አንዱን ጥቀስ፣ በቡድንም ዘምር። ጆሮ ይከብደኛል። እዚህ ነው ጮህ። እዚህ ነው እንግዲህ። እሺ፣ አንድ ጥቀሱ፣ ከዛ ትዘምሩታላችሁ። በቃ የይስሐቅ ሰዲቅ የኛ ደስታ ሁሌም ነው በጌታ። የታል ታዲያ? የኛ ደስታ ሁሌ ነው በጌታ፣ የኛ ደስታ ሁሌም ነው በጌታ፣ የኛ ደስታ ጌታ ነው ጧት ማታ። አሸናፊዎች ናቸው የዚህ ውድድር።
በጣም ጥሩ። ይሄኛውን ነጥብ ያገኙት ስማችሁን ግን ምን ብንል ይሻላል? አርባ ምንጭ እንበለው? ሰሊሆም። ይሄኛውን ዩኒቲ እንበለው ወይስ አንድነት? ስለዚህ ሰሊሆም የመጀመሪያውን ጥያቄ ሙሉ 5 ነጥብ አግኝተዋል። ለነሱ እናጨበጭባለን። ሁለተኛው የብሉይ ኪዳን የመጨረሻው መጽሐፍ ምን ይባላል? ሚልኪያስ፣ ትንቢተ ሚልኪያስ። ትንቢተ ሚልኪያስ ተመልሷል። አዎ ተመልሶ ወደ ማን? ወደ ሚልኪያስ ሰዎች አለ። ሙሉ ነጥብ በድጋሚ አግኝተዋል። ይሄ ነገር ነው። ከአርባ ምንጭ ተጉዘው ነው እያስቆጠሩ ያለው። በጣም መዘናጋት አለ፣ መሀል ከተማ ላይ መዘናጋት አለ። እሺ ሶስተኛው የተቃራኒው ቡድን የዩኒቨርሲቲ ስም ምን ይባላል? አርባ ምንጭ። እንዲህ እናንተ በውስጥ የሚብሰለሰል ነገር ላይ ነው። እሺ ሙሉ ነጥብ ዩኒቲዎች አግኝተዋል። ለእነሱ እናጨበጭባለን። 5 ነጥብ፣ እዚህ ደግሞ 10 ነጥብ። አራተኛ አሁን ያላችሁት ምን የቴሌቪዥን ጣቢያ ላይ ነው? ተስፋ ብሮድካስቲንግ ኔትወርክ። በደንብ አሳምኑኛል። ተስፋ ብሮድካስቲንግ ኔትወርክ በግሬት ኮሚሽን ኢትዮጵያ። ለዚህኛው ጥያቄ ሁለቱም በኩል መልሷሉ። አላመናችሁበትም? ግማሽ ነጥብ ለሁለቱም እንሰጣለን። አምስተኛውና የመጨረሻ እናንተ 12.5 ናችሁ ሰሊሆሞች፣ ዩኒቲ ደግሞ 7.5 ነው። አምስተኛው ጥያቄ የሚሆነው ከተስፋ ብሮድካስቲንግ ኔትወርክ ፕሮግራሞች ውስጥ ሁለቱን ጥቀስ። ገመናዬ እና ማይፌሎ እንዲሁም ደግሞ መልሕቅ ፖድካስት፣ የሀሳብ መድረክ። በጣም እናመሰግናለን አርባ ምንጮች። እሺ የዚህኛውን የመጀመሪያውን ዙር ውድድር ሰሊሆሞች ስንት ነጥብ? 17.5፣ ዩኒቲ ደግሞ 7.5። አሁንም የበዓል ፕሮግራማችን እንደቀጠለ ነው። በመጀመሪያው ዙር ውድድር ሰሊሆሞች 17.5 አምጥተዋል። ዩኒቲ ደግሞ ስንት አላችሁ? 7 ነጥብ። ተሸንፋችሁም ለማሳመን ነው የምትሉት። የመጀመሪያውን ዙር በዚህ እንጨርሳለን። ሰው ወደ ቀጣዩ ውድድር እናልፋለን። ይሄኛው ምንም እንኳን በቡድን ብትቆሙ በየግል የምትጫወቱት ጨዋታ ነው የሚሆነው። ስለዚህ እዚህ ጋር እጣ አለ። ከነዚህ እጣዎች ውስጥ እያዞርኩኝ አንዳንድ የአዲስ ዓመት እጣዬ ነው የምትሉትን ታነሳላችሁ። ከዛ በኋላ ወደ ቀጣዩ እንሄዳለን ማለት ነው በእጣችሁ መሰረት። ፈንዲሻ አድርጉት። ይሄን ነገር መክፈት ትችላላችሁ። ይሄኛው ውድድር ኑዛዜ ነው። እያንዳንዳችሁ 2 ደቂቃዎች ይኖሯችኋል። በዚህ በተሰጣችሁ 2 ደቂቃ ውስጥ በደንብ የተናዘዘ የውድድሩ አሸናፊ ይሆናል። የዚህ ውድድር አሸናፊ ማን እንደሆነ የሚለየው ግን ከሰሊሆም ከአርባ ምንጭ ዩኒቨርሲቲ እንዲሁም ደግሞ ከዩኒቲ የመጡ ዳኞች አሉ። እነሱ የሚወስኑ ይሆናል ማለት ነው። ከዩኒቲ ካልተናዘዝኩ እያለ ያየኛል። እሺ ኑዛዜ ቁጥር 5 ጥፋተኛ መሆንን እያወቅ ግን ይቅርታ ያልጠየክበትን ነገር ተናዘዝ። 2 ደቂቃ አለ። ሚዲያ ቲም ላይ ያገለግል ነበር እና ከክሩ ቪዲዮ ቀርጸን ወርሺፕ ላይ ከዛ በኋላ ኤዲት ተደርጎም አልተለቀቀም። የኛው ጥፋት ነው፣ ግን ደግሞ ይቅርታ አልጠየቁም። ጥፋተኛ እንደሆን ካውቀ ሜል ሊደርን እንትን አልክ፣ ስልክ ዘጋ። ዛሬ ኦልሞስት 2 ዓመት ሊሆነው አሁን ሊደር ነው። በጣም ይገርማል። ራሱ እንደዋሸው ማሰብ ነው ሊደሮች እንደዋሸው። እሺ
በጣም ጥሩ። ያለው ግን ጥፋት አሁን አምናል አሚን ግን ሰው ይቅርታ ጠይቃችሁ ሲኒየር ሊደሮችን በጣም እውነት ይቅርታ እዛን ያጠፋው ጥፋት ይቀርባሉኝ። በጣም ጥሩ። እናንተም ይቅርታውን ተቀብላችኋል ብለን እናምናለን። መቀበላችሁን እኛን የምናረጋግጠው በጣም ጥሩ። ከሰሊሆም እንዲህ ይሄ መቀባበል እንዴት ነው? አይወሰድባችሁም። እሺ ሳሚ። እሺ ኑዛዜ 6 ኑዛዜ ቁጥር 6 ዋው። ግቢ ውስጥ የምትፈልገውን ነገር ለማግኘት ያጭበረበርክበትን ወይንም የዋሸህበትን አጋጣሚ ተናዘዝ። በጣም ብዙ ጊዜ ሊበዛ ይችላል ብዬ አስባለሁ እና ግን በጣም ማረሳውና የተማርኩበትን ግን ልናዘዝ እንግዲህ ኑዛዜ እንደመሆኑ መጠን እና የሆነ ጊዜ ከግቢ ለበዓል ብሬክ ይመስለኛል እና አትውጡ ተባለ እና እንዳንወጣ ተከልክለናል። ነገር ግን ደግሞ ሁላችንም መውጣት ፈልገን ነበር እና ከዚያ በኋላ መውጫ ይጻፍ የለ ከዶርም ለቀም የምንወጣበት ማለት ነውና እሱም መውጫ ሲጻፍ ብቻ ዶርም ውስጥ የሆነ የተለመደ ነገር ነበርና አስቤበት አልነበረም፣ ግን ያው ማጭበርበር ነው በኋላ ላይ የገባኝ ነገር ማለት ነውና ከለር ኮፒ እየተደረገ መውጫው በቃ ልጆች ተከፋፍለን ምናምን ነገር ጽፈን እያጭበረበርን እንወጣ ነበር ማለት ነውና እሱን ነገር ጀስት አደረኩት። ከዛን አንድ ኢዮባ የሚባል ወንድም ነበረ 11 ባች ነው እና ለሱ ነገርኩት እንደዚህ አይነት ነገር አዘጋጅቼ እንዳለውና ነገ እንደምወጣ ማለት ነውና ስነግረው ግን ይሄ ነገር ኖርማል ነው አለኝ። በጣም ኮንሺየስ እንደሆነ ያደረገኝ እሱ ስለሆነ ነውና የምናገረው። ከዛን ይሄ ነገር ኖርማል ነው ሲለኝ ደግሜ ያሰብኩትና ልክ ሳስበው ለካ ያጭበረበርኩኝ ነው እና በዚያን ጊዜ እንደውም ወደ ቤት አልሄድኩኝም ቀረው እዛው ማለት ነውና ያንን ጊዜ እሱን ብሬክ ግቢ ውስጥ ነበር ያሳለፍኩት። ግቢ ውስጥ አሳለፍኩኝና እሱ ትዝ ይለኛል። ስለዚህ አሁን በዛ ስራ ላይ የለ አያዋጣም። ካፍታ ቆይታ በኋላ የዚህ ውድድር አሸናፊ ማን እንደሆነ ወደ ማወቁ ምንሄድ ነው የሚሆነው። ዳኞች እስከዛ ድረስ ውጤቱን እያዘጋጃችሁ ትጠብቃላችሁ። ተስፋ ብሮድካስቲንግ ኔትወርክ የማይፌሎ የባህል ጨዋታችን እንደቀጠለ ነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። ካፍታ ቆይታ በኋላ ተመልሰን መተናል። አሁንም የማይፌሎ ጨዋታ እንደቀጠለ ነው። የኑዛዜ ውድድር አሸናፊ ማን እንደሆነ ዳኞች ሰዓታትን ከፈጀ ጥልቅ ምርምር በጣም መፍረድ ከባድ ነው ታውቃላችሁ። በጣም መፍረድ ይከብዳል፣ መናዘዝ ነው የሚቀለው እና ይሄን ሁሉ ምጥ አልፈው ውጤት ሰጥተውናል። የዚህ ውድድር የኑዛዜ ተወዳዳሪ አሸናፊ የሚሆነው ከሰሊሆም ቡድን ሳሙኤል ተረፈ ነው። ሳሚ ይገባዋል። በጣም የብዙዎቻችንን ጥፋት ተሸክሞ ነው የተናዘዘው። የዚህ ውድድር አሸናፊ ሳሚ ነው። ለሳሚ ደግሞ ሽልማት አለን። ሁል ጊዜ እንደዚህ አይነት ጥፋቶች ሲያጠፋ ሲበድል በማጭበርበር ውስጥ ሆኖ ህሊናው ሲወቀስ እየተንበረከከ ንስሐ የሚገባበትን መንበርከክ ያሰተነዋል። ሳሚ እመጣለሁ እንግዲህ እንግዲህ አሁንም ጨዋታችን እንደቀጠለ ነው የሚሆነው። በዚህ ዩኒቲዎች አሉ፣ በዚህ ደግሞ የሰሊሆም ቲም አለ። ከዚህ ቡድን ሳሚዬ ቲክቶከር እንዴት ነው ያበላል? ምንድን ነው የሚያበላው? ላይክ ታፕ ኮሜንት ሼር የለም እኛ ጋር ብዙ ስለማንገባ ላይቭ ምናምን አንገባ። አክሊል ነው መልበላው። ይሄ በጣም ነው ደስ የሚለው። ያ አሁን ባሶች ላይ ትራንስፖርቶች ላይ የመንገዱ ምስሎች ይዘህ ወንጌል ትሰራለህ፣ የወንጌል መልእክቶች ይዘህ ትቆማለህ። እንዲሁም ደግሞ ትራንስፖርቶች ላይ ለማን ነው የምትደውለው?
ሪል ሰው ትደውላለህ ወይስ? አዎ ጓደኛዬ ጋር እደውላለሁ። ኦኬ ጓደኛዬ አለ ብዙ ጊዜ የምደውልለት ለሱ እየደወልኩ ነው የምሰራው። እሱም ያነሳል። አዎ አንዳንዴ ቢደወልለት ትበላለህ። እዛው ሲደወል ጌታ ይወደኛል ብለህ ትወጣለህ። እንዴት ነው የጀመርከው? ለምሳሌ ወደ ሶሻል ሚዲያን ለወንጌል መጠቀም ላይ ባስ ውስጥ በተለይ ደግሞ ድፍረት ይጠይቃል። በተለይ በጣም አሁን እንዴት ነው የእኛ ትውልድ በደንብ ወጥቶ ከመስበክ ሰው እያስቆምክ ወንጌልን ከመናገር ወጥተህ ጀማ ከመስበክ ምናምን በጣም ትንሽ ይከብዳል። ፌሎ ላይ ማስተውላችሁ እንደሆነ እንትና ጀማ እንትና ይባላሉ እና እንደዛ ነው የሚደረገው። አንተ እንዴት ብቻህን ሆነህ ትራንስፖርት ላይ በጣም ምቹ ያልሆነ ቦታ ላይ ነው ወንጌል የምትሰራው? እንዴት ጀመርከው? በጣም ጌታ ረድቶኛል ብዬ አስባለሁ። የኔ ነገር አይደለም፣ የኔ ችሎታ አይደለም ማለት አሁን የኔን አመጣጥ ብታይ ወመቴ የነበርኩ ሰው ጌታ አንስቶኝ ነው እንጂ ማልሆን አይነት ሰው ነበርኩኝ። ግን ይሄ ዩኒቲ ፌሎሺፕ ደግሞ አሁን የመጣንበት ዩኒቲን ወክለን አይደል የመጣነው። ይሄ ፌሎሺፕ በጣም ለወንጌል ልብ እንዲኖረኝ አስተዋጽኦ አድርጎልኛል። በተለይ የመጀመሪያው ሚሽን ከሄድኩ በኋላ ዲላ ሚሽን ነበር የሄድኩትና ዲላ በነበረን ቆይታ በቃ ለወንጌል ያለኝን ልብ እንዲህ ነው ያዞረው። 180 ዲግሪ ነው የዞረውና ጌታን በጣም እንድወደው ፓሽኔትድ እንደሆን ድፍረት መንፈስ ነው የሚሰጠህ። በራስህ ብርታት ምናምን አይደለም። እንደ ኮንፊደንስ ስታየው ልትፈራ ምናምን ይችላል። ግን መንፈስ ቅዱስ በእኔ ውስጥ አለ፣ ያበረታኛል፣ በደንብ ያጸናኛል እና ስቆም ድፍረት ቦልድነስ አገኛለሁ ከመንፈስ ቅዱስ የሆነ ማለት ነው። እና ሞቲቬት ያደረገኝ ምንድነው ዲላ የነበረን ቆይታ በዛው በደንብ ተሰራው፣ በደንብ ታነስኩኝ። ወንጌል ምን እንደሆነ ሪሊ ገባኝ። በኋላም አንዳንድ ነገሮችን ስለምናነሳ እንዴት እንደነበረ እና ሁሌ በየባሱ በየታክሲው ሲሄድ ሰው ሁሉ የሚጠቀመው ቲክቶክ ነው። ባይዘው እኔ ቲክቶክ ስጀምር ቲክቶክ እኔ አልጠቀም፣ ቲክቶክ የለኝም፣ አፕሊኬሽኑ የለኝም። እኔ ግን አውቃለሁ ቲክቶክ ምን እንደሆነ አውቃለሁ፣ ሰዎች ሲጠቀሙ ያለው እና ሰው ሁሉም ቲክቶክ ነው የሚያየው። ሁሉም ሰው ፌዝ ጨዋታ ምናምን ከሚያይ ለምን እኔን በወንጌል አያየኝም? እኔ ወንጌል ለምን አላደርስለትም? ሰው የሚያይ ከሆነ እኔም ለምን አላደርስለትም? እኔ ያለው ያን ብዬ ጀመርኩኝ። የመጀመሪያው ቪዲዮ በጣም አስታውሰዋለሁ፣ ቫይራል ወጣ ማለት ነው። የሱቅ ውስጥ የሰራሁት ቪዲዮ ነበረ። ታስታውሰዋለህ? አስታውሰዋለሁ። የኃጢአት ሳሙና ቫይራል ወጥቶ ነበር። ፌስቡክ ላይ ራሱ በጣም ቫይራል ወጥቶ ነበርና የኃጢአት ሳሙና በሚል ርዕስ ሰራውበት። በጣም ብዙ ሰዎች ዱይት አደረጉት፣ ቫይራል ወጣ። እዛ ሰው እንትን ያደርግሃል፣ ያበረታታል። መቀጠል አለብኝ ይሄ ነገር። ይሄ ፊት ቫይራል ከወጣማ በቃ በደንብ ጌታ ሞገሱ ኖታል፣ ሞገሱ ከሆነ ብዬ ቀጠልኩበት ማለት ነው። ጌታ ረድቶኝ እስካሁን እየሰራው ነው። አሜን። በጣም ደስ ይላል። ብዙዎች አሉ እንደ ሳሚ አይነቶቹ በቲክቶክ በተለያዩ ሶሻል ሚዲያ ላይ ወንጌልን የሚሰሩ የሚሰብኩ ሰው። ከዩኒቲ ደግሞ ሳሚ ይኸው ሕያው ምስክር እዚህ አለ። ሰው ጌታን ይቀበላል። በጣም ጌታን ይቀበላል ከምነግርህ በላይ። በፌሎሺፑ ሌላ ነው፣ ፌሎሺፑ በሚያደርገው ሚሽን ሌላ ነው። ኤክስፔክት ከሚደረገው በላይ ሰው ጌታን ይቀበላል። በዚህ በእኛም አገልግሎት አሁን እኔ ብቻዬም አይደለሁም። ደግሞ አሁን እዛ ጋር የምታየው ፊት ለፊት የምታየው እኔ ነኝ እንጂ ካሜራ የሚይዝ ሰው አለ፣ አብሮኝ ባስ ውስጥ የሚገቡ ልጆች አሉ፣ ጓደኞቼ አብረው እና እነሱንም ጭምር አክሊሉ ሼር ነው። እኔ ብቻ አይደለሁም፣ እነሱም አክሲዮን መልክ ነው እና እነሱም አሉበት እና ሰው ጌታን ይቀበላል። እኔ ቴስቲሞኒዎችን እሰማለሁ። በቪዲዮ አይቶ ጌታን የተቀበለ ሰው ቴስቲሞኒ ሰምቻለሁ እና ለእኔ ይሄ ትልቅ ምስክርነት ነው። አንድ ሰው ነው የሰማሁት፣ ግን በአንተ ቪዲዮ ነው ጌታን የተቀበልኩት የሚል ምስክርነት ሰምቻለሁ እና ከዛ በማናየው ደግሞ ጌታ ትልቅ ነገር ይሰራል ብዬ ደግሞ አምናለሁ። ይሄ በጣም ትልቅ ዜና ነው። እንዴት እሺ ሳሚዬ 30 ሰከንድ እሰጥሃለሁ። የበዓል ፕሮግራም ነው። ብዙዎች ተስፋ ብሮድካስቲንግ ኔትወርክን እየተከታተሉ ነው። ለ30 ሰከንድ ወንጌል መስክራችሁ 30 ሰከንድ። መጽሐፍ ቅዱስ እንደሚናገረው እንግዲህ ሐዋርያት ሥራ ምዕራፍ 4 ላይ እንደሚናገረው መዳን በሌላ በማንም የለም፣ እንድንበት ዘንድ ደግሞ የሚገባ ከሰማይ በታች የተሰጠ ሌላ ስም የለም እንደሚለው የሰው ልጅ ሊድንበት
የሚችለው የመጨረሻ ተስፋ እና ብቸኛ ተስፋ ኢየሱስ ክርስቶስን በማመን ነው ማለት ነው። መጽሐፍ ቅዱስ ሲናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። እግዚአብሔር እኛን የወደደን ኃጢአተኞች ሆነን ቆሻሾች ሆነን ሙታን ሆነን የማንጠቅም ሰዎች ሆነን እግዚአብሔር ወዶናል። እንዴት ብለን ደግሞ ስንጠይቅ አንድያ ልጁን እስከ መስጠት ድረስ። ስለዚህ ሁላችንም በደለኞች ሆነን አንድ የእግዚአብሔር ልጅ ዋጋ ሌላ ምትክ የሌለውን የእግዚአብሔር ልጅ ተከፍሎብናል ማለት ነው። ኢየሱስ ክርስቶስ ይወዳችኋል። አሁን ብትመጡ የዘላለም ሕይወት አላችሁ። ነገ ከነገ ወዲያ ሳይሆን ኢየሱስ ክርስቶስን ብታምኑ አሁን የዘላለም ሕይወት አላችሁ። ኢየሱስ ይወዳችኋል። ከሰሊሆምም አስቹም ቲክቶከር ክብር ለጌታ። እንዴት ነው? ምን አይነት ስራዎችን ነው አንተ የምትሰራው? ኮንቴንቶች ምንድን ናቸው? ዋናው ኮንተንቴ ወንጌል ነው የምሰብከው። ግን ደግሞ ያንን ማስተላለፍበት ወይ አለ። ሰዎች ብዙ ለአርት በጣም የተሳቡ ናቸው። አርቲስቲክ የሆነ ነገር ይስበናልና ከዛ አንጻር ሞር የሰዎችን ቀልብ ሊስብ በሚችል መልኩ በግጥም እንዲሁም ደግሞ በተለያዩ የስነ ጽሁፍ ዘውጎች ልክ እንደ ዜና ያሉትን አይነት ነገሮች በመጠቀም ነው ወንጌል የምመሰክረው። ሀሳቡ አሁን አመት ሊሆነኝ ነው ቲክቶክ ከጀመርኩኝ። ነሐሴ 25 አካባቢ አንደኛ አመቴ ነው። ሃፒ በርዝዴይ። አንቨርሰሪ ነው እንጂ ሃፒ በርዝዴይ ይባላል። አንቨርሰሪ፣ ሃፒ አንቨርሰሪ፣ ሃፒ አንቨርሰሪ። ችግር የለም ያው በርዝዴይ ይሁን። እዚህ ዓለም ላይ ተገልጠናል። ቲክቶክ ላይ ተወለድክበት። እና እኔ የጀመርኩት አይ ቲንክ ከሳሚ ጋር ትንሽ ያመሳሰልናል እና ከኮዬ ወደ መገናኛ እየመጣሁኝ ለስራ መሰራ የነበረው ወደ ኡራኤል አካባቢ ነበርና ከላይ ኮፍያ ምናምን አድርጓል። ጺሙም ትንሽ ጀርገግ ያለ ነው እና ልክ ከፊት ለፊቴ ቁጭ ብሎ እኔ እንደዚህ ቁጭ ብያለሁ። ከረዳቱ ፊት ለፊት ባለችው የሞተር ላይ ቁጭ ብሎ ቲክቶክ ስክሮል ያደርጋልና ከዛ ሲመጣለት ሌሎች ነገሮችን ስክሮል እያደረገ አንድ ሰው ወንጌል እየሰበከ ቁጭ ብሎ ያያል ማለት ነውና በጣም ገረመኝ። ማለት እዛው ጋር አሁን ብዙ ጊዜ ወንጌል መመሰከርበትን እድል ነው የምፈልገው፣ ኦፖርቹኒቲ እፈልጋለሁ ወንጌል በተለያየ መንገድ ለመመስከር። አንዱ ደግሞ ባሱስ ቁጭ ብለህ አብረህ ከምትሄደው ሰው ጋር ተዋውቀ ምናምን አይነት ነገር ወንጌል የምትመሰክርበት አጋጣሚ አለና ተዋውቄው አሁን ለዚህ ልጅ ወንጌል በመሰክረው ልመስክር ብዬ ብተዋወቀው ኢግኖር ነው የሚያደርገኝ ቀጥታ። አንደኛ አድርጓል ይህንን እያየ እንዴት መሰክረኛል ሊለኝ ይችላል። ነገር ግን በስልኩ እጁ ላይ ባለው ፕላትፎርም ሲመጣ ግን ቁጭ ብሎ ያየዋል ማለት ነው። እሱ ብቻ ሳይሆን ደግሞ ልጁም ያየዋል። ቲክቶክ ለልጁም ይሰጠዋል። ልጁ ስክሮል እያደረገ ያያል። ከዛ ልጁንም ማየት ይቻላል እና እዛ ሁኜ መንፈስ ቅዱስ ምንድነው ውስጤ ላይ ሞላኝ፣ ለዚህ ሰውዬ ቤቱ ድረስ ገብቼ መስበክ ይችላል እጁ ላይ ባለው ስልክ ማለት ነው። እና ቤቱ ድረስ መኝታ ቤቱ አልጋው ላይ ባለበት እሱንም ባለቤቱንም እንዳለ ቤተሰቦቹን አድሬስ ማድረግ ይችላሉ በቲክቶክ ማለት ነው። እና ይሄ በራልኝ፣ ጌታ ይባረክ። እና ይሄ ሲበራልኝ ምንድነው ኦኬ ምን ማድረግ አለብኝ የሚለው ሀሳብ ላይ መጣው። ፍርሃቱም ስለነበረ ቲክቶክ ለመጀመር የመጀመሪያው ነገር ፍርሃቱ እንዲወጣ ሀሳቤን በዙሪያ ያሉ ጓደኞቼ ጋር ማጋባት ነበር። በቃ ቲክቶክ ልጀምር ነው አለ በቃ ወኔው እንዲመጣ ማለት ነው። ምክንያቱም በቃ ሚዲያ ላይ ትታያለህ ምናምን ብዙ ነገሮች አሉና ያ ትልቅ ፍርሃት ነበረ። ከዛ አብረውኝ የነበሩ አፓረንት ላይ የነበርን ጓደኞች ያሉ ቲክቶክ ልጀምር ነው ምናምን አልኳቸው። ኧረ ጀምር ምናምን አሉኝ። ከዛ የመጀመሪያው ሻይ በዳቦ የሚል ነበረ የሰራሁት። ከኑሮ ጋር የተያዘ ነው። ያው ግቢ ውስጥ ላሉ ልጆች ወንጌል መመስከር የሚል ነበረ እና አብረን እየበላን አብረን እየጠጣን ሮብ እንደዚህ ሻይ በዳቦ እየበላን ወንጌል ማትመሰክሩ ልጆች ግን ደህና ናችሁ የሚል ነበረ። ደህና እንዳይደሉ ነገሩኝ። ከዛ እኔም ቲክቶኩን ቀጠልኩኝ ማለት ነው። እና ሻይ በዳቦ እንዳለ ግን ከሚገዛ ነገር ጋር ነው። ሱቅ ሳሙናው አለ፣ ሻይ በዳቦ አለ። እግዚአብሔር በዚህም ይሰራል፣ በዚህም ይሰራል። ለሁለታችሁ ሳሚን ስበክ ብዬው አንተ አሚን ብለህ ብቻም አትቶ ያው እሺ አንድ ግጥም ነው ይዤ የመጣሁት እኔ። ተውኝ ልሄድበት እዚህ ቅራት በሉኝ፣ ምን ነው ምን አገኘህ ብላችሁ አትጠይቁኝ። በዚህ ወጣትነት ዓለምን መቅጨት እንዴት አያምርህም ብላችሁ አትምከሩኝ። የኔ ዓለም የሚኖር
በተስፋ የተሞላ በደስታ የታጨቀ ነው እንጂ እንደናንተ አይደል በየቀኑ በረባ ባረባው እንዲሁ የተቀጨ መታኘክ ላማረው በዚህ ዓለም መንጋጋ ጀርባው ለተላጠ በኃጢአት አለንጋ ቁሞ እየሄደ ሙት ለተባለው ሰው ከአፈር ተሰርቶ አፈር ለሚለብሰው ምን ነበረው ዋጋ ምን ኖረው ቁም ነገር በልቶ ከመጠጣት ለብሶ ከመቀየር የዘለለ ተስፋ ከመሞት ባሻገር ምን ይታየው ነበር ምን ይኖረው ነበር ምንም በቃ ምንም ዓለም በቃኝ አልኩኝ ዓለም በቃኝ ብዬ ዓለምን ናፈኩኝ ዓለምን ጠግቤ ሌላ ዓለም ተራብኩኝ ይህን ዓለም ጠግቤ ሌላ ዓለም ጀመርኩኝ ዓለም በቃኝ አልኩኝ። በጣም አሪፍ በጣም ቆንጆ ቆይታ ነው እያሳለፍን የምንገኘው። ደስተኛ አይደላችሁ እንዴ? እሺ በጣም ጥሩ። ወደ ቀጣዩ ውድድር ነው የምንሄደው። ቅድሚያ የምንሰጠው በመጀመሪያው ውድድር አሸናፊ የሆኑት ሰሊሆሞች ስለሆኑ ሁለት እድል እሰጣችኋለሁ። የበረከት ወንበርና የአዲስ ዓመት የጸሎት ኳስ። ከሁለቱ የቱን ትመርጣላችሁ? የአዲስ ዓመት የጸሎት ኳስና የበረከት ወንበር። ፈርታችሁ ነው በኋላ ላለመናዘዝ ምናምን አይኖ ገብቶኛል። የጸሎት ኳስ የአዲስ ዓመት የጸሎት ኳስ የአዲስ ዓመት የጸሎት ኳስ ቀጣይ ውድድር የሚሆነው የአዲስ ዓመት የጸሎት ኳስ ነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። የትም እንዳትሄዱ። አሃ ማሊኬ ሰላሜንታ አሃ ማሊኬ አምዲሌንታ ሰላሜንታ አሚሬንታ። በድጋሚ የተስፋ ቲቪ ተከታታዮች እንኳን ለአዲሱ ዓመት በሰላም አደረሳችሁ። በዓልን ቆንጆ በሆነ ሁኔታ ከኛ ጋር አብራችሁ እያሳለፋችሁ እንዳለ ተስፋ እናደርጋለን። አንጠራጠርም አይደል እንዴ? በጣም ቆንጆ ጊዜ ነው እያሳለፍን ያለነው። የአሁኑ ውድድር የአዲስ ዓመት የጸሎት ኳስ ነው። ሰሊሆሞች ወደዚህ ትመጣላችሁ። አንድ ደቂቃ መዝሙር ጨዋታው የሚሆነው መዝሙር ይከፈታል። እያመለካችሁ እየዘለላችሁ ትዞራላችሁ። ልክ መዝሙሩ ሲያቆም ኳሱን ቀድሞ ማንሳት ነው። ኳሱን ቀድሞ ያነሳ ሰው የዚህ ውድድር አሸናፊ ይሆናል። ሽልማቱንም አሁኑኑ የሚቀበል ይሆናል። በጣም አሪፍ። ስለዚህ ቀጥታ ወደ ውድድሩ እንሄዳለን። አምልኮ ውስጥ ድል አለ። አሜን። እያመለካችሁ ትዞሩታላችሁ። ወደ ውድድሩ በደምብ አጨብጭቡ። እዚህ ያላችሁ አረ ለወርቅ ነው። አረ እግዚአብሔር ሰው ነው እንዴ! የዚህ ውድድር አሸናፊ አማን አማን አማን። አይ ኖርማሊ ያነሳሁት እኔ ነኝ። አይ እኔ የዚህ የአዲስ ዓመት ኳሱ ያንተ ነው። ኦኬ የዚህ የአዲስ ዓመት የጸሎት ኳስ ውድድር አሸናፊ አማን ነው። ሞራል ይገባል። የእውነትም እዚህ ጋር ያሉት አቀርቅር ኳስ እያዩ ነው የሚያመልኩት። አማን ሰማይ እያየ ይገባዋል። አማን የዚህ ውድድር አሸናፊ አማን ወደዚህ ይመጣል። ሰሊሆም ተሸናፊ የቡድኑ አጋሮችም ወደዚህ ትመጣላችሁ። ኳሷን ይዘህ ትመጣለህ። ሽልማቱ እዚሁ ነው።
ቁጭ በላ ማለት አንተ ቁጭ በል። እኔ እዚህ አዎ፣ ፊት ለፊት ወደዛ ዙር። አማን የዚህ ውድድር አሸናፊ በ2018 በዚህ አዲሱ ዓመት ቢሆንልኝ ብለህ የምታስበው ወይንም ይሄ ቢሆን ደስ ይለኛል የምትለውን አንድ ጉዳይ ትናገራለህ። በተናገርከው አንድ ጉዳይ ላይ እግዚአብሔር መከናወንን እንዲሰጥህ ፍሬያማ እንድትሆን ተሸናፊዎቹ የቡድን አጋሮች ከሁለቱ አንዱ ይጸልዩልሃል። ለ1 ደቂቃ ይጸልያሉ። አንተ አስብ፣ ከእናንተም ከሁለታችሁ አንዱ ይጸልያል። በዚህ በአዲሱ ዓመት በ2018 ዋነኛ ከሆኑት ጸሎቶቼ መካከል ከእግዚአብሔር ጋር ይበልጥ የምተዋወቅበት፣ እግዚአብሔርን በደንብ ከትላንትና ይልቅ እግዚአብሔርን ይበልጥ የምቀርብበት፣ እግዚአብሔር በቃሉ ይበልጥ እንዲናገረኝ፣ ይበልጥ ከእግዚአብሔር ጋር ግንኙነት የማጠነክርበት ጊዜ እንዲሆነኝ ጸሎቴ ነው። በጣም ትልቅ ጸሎት። እሺ ሁላችንም እንጸልያለን። አሜን እያልን በጌታ በኢየሱስ ስም እንጸልያለን። እግዚአብሔር አባት ሆይ እንጸልያለን። ይህንን የልቡን መሻት አንተ ነህና በጌታ በኢየሱስ ክርስቶስ ስም አንተ መገኘትህን እንድትሰጠው እግዚአብሔር አባት ሆይ በህይወቱ እንድትገኝለት እንጸልያለን። ይህንን ደግሞ ስለምታደርግ እናመሰግናለን። በልጅ በጌታችን በኢየሱስ ክርስቶስ ስም አሜን አሜን። የማይፌሎ የአዲስ ዓመት የበዓል የጨዋታ ፕሮግራማችን አሁንም እንደቀጠለ ነው። በዓልን ከኛ ጋር ቆንጆ በሆነ ሁኔታ እያሳለፋችሁ እንዳለ ተስፋ እናደርጋለን። ማይፌሎ ጨዋታ ይቀጥላል። ካፍታ ቆይታ በኋላ ተመልሰን እንመጣለን። የትም እንዳትሄዱ። ይህ የበረከት ወንበር ነው። የዚህ ውድድር ተወዳዳሪዎች ደግሞ የዩኒቲ ፌሎሺፕ እናንተ ናችሁ። ወደዚህ ትመጣላችሁ። ከዛ ጨዋታው ይነገራችኋል። ሞራል እንጂ አኮረፋችሁ። ይሄ የበረከት ወንበር ነው። ልክ ሰሊሆቦች እንዳደረጉት መዝሙር ይከፈትላችሁና እያመለካችሁ መቼስ ገብቷችኋል። በአምልኮ ውስጥ ድል አለ። ዝቅ በማለት ሳይሆን ከፍ እያሉ። ስለዚህ ልክ እንደዚሁ ትዞራላችሁ። መዝሙሩ ሲቆም እዚህ የበረከት ወንበር ላይ መቀመጥ ነው። የተቀመጠው ተወዳዳሪ ደግሞ የዚህ ውድድር አሸናፊ ይሆናል። ዝግጁ ናችሁ? ክበቡት። እኛ በጭብጨባ መርቀን አስጀምረናል። ሶምሶማ እስከዛ ዱብ 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 ዱብ። ጭብጨባ መሰንቆ ይገባሃል። ገብሻ ሰፋር በደም እውነትም ዩኒቲ ይሄ የአንድነት ማሳያ ነው። እንዴት ነው የሚለዩ? ተደግፈዋል። ይደገማ እውነት ኧረ በዛነት ሰጣለሁ። በጣም ብዙውን ያዘው ማን ነው? ሳሚ ይዟል። ሳሚ ተቀምጧል። ልክ እኮ ማለት ነው። ታክሲ ላይ ትርፍ ተጭናችሁ እስኪ ጠጋ በል ትንሽ እዚህ ጋር ወርደሃል እኮ። በጣም እናመሰግናለን። ስናት አንተ በብዙ ዋጋ መክፈል ያገኘው ነው። የዚህ ውድድር አሸናፊ ሳሚ ነው።
ሳሚ የበረከት ወንበር ላይ ተቀምጧል። የትም የሚገኝ አይደለም። ከማይፌሎ ጨዋታ ውጪ የለም ነው የምላችሁ። ስለዚህ የበረከት ወንበር ላይ የተቀመጠው ሳሚ ነው። ተሸናፊዎቹ የቡድኑ አባላት ሚኪና አብርሽ በአዲስ ዓመት ሳሚ እንዲሆንለት የምትመኙትን የበረከት ቃል ትናገሩበታላችሁ፣ ትባርኩታላችሁ። ሰሊሆሞች አሜን አሜን እያልን እንቀበለዋለን። አሜን። ዝግጁ ናችሁ? ከሚኪ አንተ አሜን በል። ማይገኝ ነው ይድል። እግዚአብሔር ይባርክህ፣ እግዚአብሔር ይቀድስህ፣ እግዚአብሔር ፊቱን ያብራልህ። እያንዳንዱ ነገር ላይ እግዚአብሔር እጁን ያሳየህ። ደስታህ እግዚአብሔር ብቻ ይሁን፣ ፈገግታህ እግዚአብሔር ብቻ ይሁን። እያንዳንዱ የምትሰራቸው እያንዳንዱ የምታደርጋቸው ነገሮች ካንተ በላይ እግዚአብሔር ፈገግ የሚልባቸው ደግሞ እንዲሆኑ እመኝልሃለሁ። ተባረክ፣ እወድሃለሁ። መሪ ያድርግ፣ ለትውልድ አባት ያድርግ። የበረከት ወንበርን አሁን እንደተቀበልክ በኢየሱስ ስም ይጽና። አሜን። አጽንተነዋል በጭብጨባ። ወደ ቦታችሁ። አሁንም የማይፌሎ ጨዋታችን እንደቀጠለ ነው የሚገኘው። አሁን ደግሞ በጣም ወሳኝ ውድድር ነው። የዚህ ውድድር አሸናፊ ሙሉ 10 ነጥብ አለው። ቅድም ሰሊሆሞች 17.5 አምጥተዋል። ዩኒቲ ደግሞ 7.5 አምጥተዋል። ሰሊሆም እየመራ ነው። አሁን ላይ እናንተ አሸናፊ ከሆናችሁ 17.5 በማምጣት እኩያ ትሆናላችሁ። ከዛ በኋላ በሚቀጥለው የመጨረሻ ውድድር አሸናፊ መሆናችሁን በደንብ የምታሳዩበት ወሳኝ እድል ነው። እናንተ ደግሞ ያላችሁን ውጤት አስጠብቃችሁ የምትሄዱበት ነው። ስለዚህ ወደዚህ ትመጣላችሁ። ለዚህ ጨዋታ የሚኖራችሁ 5 ደቂቃ ብቻ ነው። ጨዋታው ደግሞ እነዚህ የአዲስ ኪዳን 27ቱን መጽሐፍት ናቸው። የአዲስ ኪዳኑን 27ቱን መጽሐፍ ተርታ ሳትስቱ ከማቴዎስ ወንጌል እስከ ራዕይ ያለውን በ5 ደቂቃ ውስጥ ታስቀምጣላችሁ። የዚህ ውድድር አሸናፊ የሚሆነው በትክክል የጨረሰ እንዲሁም ደግሞ ከተሰጠው ሰዓት ቀድሞ ያጠናቀቀ የደውል ምልክቷን ይነካል። ዝግጁ ናችሁ? ገልጣችሁ ተጋግዛችሁ ዩኒቲ የሚታይበት ነው። በደንብ 40ዎቹ ምንጮች የሚታዩበት ነው የሚሆነው። ስለዚህ አንድ ምንጭ ያሸንፋል፣ 40 ምንጭ የሚለውን በደንብ የምናይ ነው የሚሆነው። ቀጥታ ወደ ውድድሩ። ቆንጆ በሆነ ሁኔታ እየሄዱ ነው። ሞራል ያስፈልጋቸዋል። ሞራል 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 ሞራል። ሶስት ደቂቃ ይቀራቸዋል። ሁለት ደቂቃ። ጨዋታው አልቋል። ዩኒቲዎችም ሰሊሆም በተሰጣቸው 5 ደቂቃ ውስጥ 27ቱንም የአዲስ ኪዳን መጽሐፍት ትክክል ነን ባሉት መሰረት ደርድረዋል። የዚህ ውድድር አሸናፊ ማን ነው የሚሆነው? ከዳኞች የምንቀበል ነው የሚሆነው። ውጤቱን ይዘን እስክንመለስ ድረስ በያላችሁበት መልካም ቆይታ። ማይፌሎ ጨዋታ ግን ይቀጥላል። ከዳኞች ውጤት ተቀብለን መተናል። የዚህ ውድድር አሸናፊዎች ሰሊሆሞች ናቸው። በድጋሚ ውጤታቸውን አስጠብቀዋል። እነዚህ 2 ስተዋል ዩኒቲዎች፣ ሰሊሆሞች ግን 1 ነው የሳቱት።
እሱም ከነበረው የጉዞ አድካሚነት የተነሳ ነው ብለዋል። ስለዚህ ይሄኛውን ውድድር በዚህ እንጨርሳለን። ሙሉ ነጥብ የሚያገኙት ሰሊሆሞች ናቸው። 10 ነጥብ ባላቸው ላይ በመጨመር 27 ነጥብ 5። ዩኒቲ ግን ከተቀመጥንበት ቦታ አንንቀሳቀስም በማለት 7 ነጥብ 5 አመጡ። ለሁለቱም ሞራል ይገባቸዋል። ይህ የመጨረሻ ዙር ውድድራችን ነው። እየተከታተላችሁ ያላችሁት ደግሞ ማይ ፌሎ ጨዋታን በተስፋ ብሮድካስቲንግ ኔትወርክ ነው። ቆንጆ ጊዜ እያሳለፋችሁ እንዳለ ተስፋ እናደርጋለን። በድጋሚ እንኳን ለአዲሱ ዓመት በሰላም አደረሳችሁ። ይህ ጨዋታ ታሪክን በስዕል ይሰኛል። በዚህ ጨዋታ ላይ እያንዳንዱ ቡድን ሰሊሆምም ዩኒቲዎችም ሐሳባችንን ይገልጽልናል የሚሉትን ጎበዝ ሰዓሊ ይመርጣሉ። ይሄ ሰዓሊ ከመጽሐፍ ቅዱስ አንድ ታሪክ ይነገረዋል። የተነገረውን ታሪክ ደግሞ በተሰጠው 3 ደቂቃ ውስጥ ስሎ ይጨርሳል። ከዛ በኋላ የተሳለውን ስዕል ደግሞ የቡድን አጋሮቹ በ1 ደቂቃ ውስጥ ስዕሉ ምን ሊናገር ይችላል፣ ምን አይነት ታሪክ አለው፣ የታሪክ ውስጥ ባለቤት ማን ነው የሚለውን በደንብ የሚናገሩ ይሆናል። እዚህኛው ውድድር ላይ ጊዜ መውሰድ አያስፈልግም። ሐሳባቸውን በፍጥነት መናገር ይኖርባቸዋል። ቀጥታ ወደዚህ ውድድር ነው የምንሄደው። የዚህ ውድድር ጀማሪዎች ደግሞ ሰሊሆሞች ናቸው። ምክንያቱም በከፍተኛ ውጤት እየመሩ ነውና ለሰሊሆሞች ሞራል ሰጥተን ወደ እነሱ እንገባለን። ሰሊሆሞች ናችሁ የምትጀምሩት። ከእናንተ መሃል ማን ነው የሚስለው? ሳሚሻ ሳሚ ነው የሚስለው። በጣም ጥሩ። ከዩኒቲ ሚኪ ነው የሚስለው። ለሚኪና ለሳሚ ሁለቱም የየቡድናቸው ከባድ ጠሊቅ የሆኑ ሳሊያን ናቸው። ሞራል ይገባቸዋል። ሰሊሆሞች፣ ሳሚ ወደዚህ ትመጣለህ። ሳሚ፣ አሸናፊዎች እናንተ ስለሆናችሁ ከ1 እስከ 4 ታሪኮች አሉ። ከ1 እስከ 4 ውስጥ አንዱን በመምረጥ የዛ የመረጥከውን ስዕል ምስል ይሆናል ማለት ነው። ታሪክ ስንት ይሆንልህ? 1 ሳሚ መጀመር ይችላል። 3 ደቂቃ አለው። ሳሚ ይበቃል? ይገልጻል ብዬ አስባለሁ። መልካም። የመጀመሪያውን ታሪክን በስዕል ሐሳብ የሰሊሆሙ ግሩም ሰዓሊ ሎሬት ሳሚ ስሎ ጨርሷል። አሁን ደግሞ በሚሰጣቸው 1 ደቂቃ ውስጥ ይሄ ታሪክ ምንን ይገልጻል የሚለውን የምትናገሩ ነው የሚሆነው። ማሰብ ዋጋ የለውም። በፍጥነት ያሰባችሁትን መናገር ግን ለዚህ ውድድር ትልቅ ዋጋ አለው። አዙርላችሁ። ዮናስ በአሳ ሆድ ውስጥ ዮናስ በአሳ ነባሪ ሆድ ውስጥ በትክክል ተመልሷል። ድሮስ የሚማሩት 40 ምንጭ አይደለም? ምን ሄና ከአሳ ጋር በተያዘ በጣም አሪፍ። ደግሞ ጫሞ ነው የሚመስለው። ጫሞ ነው። አባይ አለ ወደዚህ። በጣም አሪፍ። ቀጣዩ ስንት ይሆንልህ? 3። ቀጥታ 1 ሰዓሊ የሚቀየር ይሆናል። ሳሚ ወደ ቦታው ይመለስና 1 ሰዓሊ ደግሞ ከእናንተ መሃል ይመጣል። ቁጥር 3ን መርጣል። ሳሚ የመረጠውን ቁጥር 3 የሚስል ይሆናል ማለት ነው። ሳሚን ወደ ቦታው እንመልሳለን። ከሰሊሆም ቡድን ሁለተኛውን የታሪክን በስዕል ሐሳብ የሚስልልን አስቻለው ሙሉ ጌታ ነው። አስቻለውን ወደ በጭብጨባ ወደ ኢየሱስ
ጨርሻለሁ። 5 ሰከንድ እያለው የሰሊሆም አስቻለው ስዕሉን ጨርሷል። ሞራል ዋው! ሰዶምና ገሞራ በፍጥነት 1 ደቂቃ አላችሁ። ከኤደን ገነት ሲባረሩ አይደለም የጨው ሐውልቶ ነው የቀረችው። ማናት? ሰዶም የሎጥ ሚስት። የሎጥ ሚስት በትክክል ተመልሷል። ዋው! ይሄ ከሚማሩበት አካባቢ ጋር አይገናኝም። ይሄ በጣም ጥልቅ የሆነ መረዳት የሚጠይቅ ነው። ሰሊሆሞች የሁለቱም ውድድር አሸናፊ ናቸው። የስዕልም በታሪክ ተወዳዳሪዎች ዩኒቲዎች ናቸው። ሚኪ ተመርጧል። ሚኪ ወደዚህ ትመጣል። ሁለቱም ያንተዎች ናቸው። ተራ ቁጥር 2 እና ተራ ቁጥር 4 ከየትኛው ትጀምራለህ? ተራ ቁጥር 4 ዩኒቲዎች ታሪክን በስዕል የሚገልጹበት ነው። ሰዓሊው ደግሞ ሚኪ ነው። እንኳን አንተ ሆንክ ሚኪ፣ እንኳን አንተ ሆንክ። ይህንን ታሪክ ለመሳል 3 ደቂቃዎች ይኖረዋል። ሚኪ ከተሰጠው ደቂቃ ቀድሞ ጨርሶታል። ምንድነው ስዕሉ? ሚኪ ስዕሉን ታዞረዋል። 1 ደቂቃ ይኖራቸዋል። ሙሴ ሲና ተራራ ላይ ሙሴ ሲና ተራራ ላይ አይደለም። ኢየሱስ በተራራ ላይ ሆኖ ያስተማረው። ኦኬ፣ ምን ይባላል? የተራራው ስብከት። ዋው 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 ዋው! ሚኪ ወደ ቦታ ይመለሳል። 1 ሰዓሊ ደግሞ ከእናንተ መሀል ወደዚህ ይመጣል። ለእንቁጣጣሽ ስሎ የሚያቅማን ነው እየሸጠ የቸበቸበው የገቢ ምንጭ ያደረገ። ሰሊሆሞች የተሰጣቸውን ታሪክ ሁለቱንም በድል መልሰውታል። ዩኒቲዎች ደግሞ በአንጋፋው ሰዓሊ በሚኪ በኩል የመጀመሪያውን ውድድር መልሰዋል። ቀጣዩ የሚሆነው ስዕልን በታሪክ ተራ ቁጥር 2 ነው። ሳሚ 3 ደቂቃ ይኖራል። መጀመር ትችላለህ። ሰዓሊ ራቅ ብሎ እያየ ቀረብ እያለ ነው የሚሰራው። 3 2 1 0 ጴጥሮስና ኢየሱስ አይደለም። በውሃ ላይ መራመድ። ማን ነው የተራመደው? ጴጥሮስ። የስዕልን በታሪክ ውድድር በሚገርም ሁኔታ ሁለቱም ተወዳዳሪዎች ዩኒቲ እና ሰሊሆም የተሰጣቸውን ታሪክ በሚገርም ሁኔታ መልሰውታል። የዚህ ውድድር አሸናፊዎች ሁለቱም ናቸው። አሸናፊው የሚለየው ግን በአጠቃላይ ድምር ውጤት ነው። የዚህ ውድድር አሸናፊ የሚሆኑት አንደኛው ቡድን ሰሊሆም 47.5 በማምጣት የአዲስ ዓመት የማይፌሎ የበዓል ጨዋታ ፕሮግራም አሸናፊ ናቸው። የዚህ ውድድር ከብርቱ ፍልሚያ በኋላ ምንም እንኳን እንደው የአፍሪካ መዲና ላይ ነን ቢሉ የከተማዋን ብርት ላይ ቢገኙም ከሩቅ መጥተዋልና አክብረን እጅ ነስተናል በሚል
ዩኒቲዎች 27.5 በማምጣት የዚህ ውድድር በሁለተኝነት አጠናቋል። ለሁለቱም ተወዳዳሪዎች ሞቅ ያለ ሞራል። የዚህ ውድድር አሸናፊ ሽልማቱን ከመቀበሉ በፊት ከማዕከላችን ከአርባ ምንጭ ዩኒቨርሲቲ ከአሸናፊዎቹ ወገን ሆና የመጣች እህት አለች። እሷን ወደ መድረክ እንጋብዛታለን። ምን ይዛልን መታለች? ከእሷ የምንሰማ ነው የሚሆነው። በሞራል እንቀበላታለን። እንኳን አደረሰሽ። እኔ ባዶ እስክሆን ስጋን ተዛምዳችሁ ስጋ እየጠገበ እኔን አስርባችሁ ልሞት ስለደረስኩ እርዱኝ ባካችሁ። አትርፉኝ 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 እላለሁ መሞትን አልሻም መፍጨረጨራለሁ እያለች ስትጮ ጥሪን ስታሰማ በተራባ አንጀት እልህ በተጠማ ሰውነቷ ገርጥቶ አጥንቷ እስኪቆጠር ነፍስ ትጮሃለች ሞታ እንዳትቀበር። አቤት አቤት ደም ግባት የልብስ ውበቱ የሰውነት ሙላት የስጋ ውፍረቱ ድሮስ በዓል አይደል ለምን አይለበስ ጠግበህም ተመገብ ነውና የደስደስ። እርሱን አልነቅፈውም አልሳትከውምና ስተት አልለውም አግባብ አለውና ግና ያንተ ስተት መንገድ የሳትክበት ለስጋ እንደበላህ እንደጠጣህላት ነፍስህ ምግብ ቢያገኝ ምንድን ነበረበት? እንደው አልቸገረ ለነፍስህ ምትበላው መጽሐፉ ከቤት ጸሎት ውስጥህ ነው። አንተ ግን ሰስተ ስጋህን ስትወደው ስጋ እየወፈረ ነፍስን ግርጣት ያዘው። ለገረጣው ነፍስህ ዛሬ ባል ይሁነው ለስጋ ስትበላ እርሱንም አስበው። አዲስ እንደለበስክ መንፈስን አድሰው ነፍስህን ከመሞት ከመጥፋት ታደገው። እንደው ማን ይሆን ሕግን ያበጀልን ባል ለስጋ ነው ብሎ የበየነልን? እንደው ማን ይሆን ሕግን ያበጀልን ባልን ለስጋ ነው ብሎ የበየነልን? ባል ከሆነ አይቀር ስንበላ ስንጠጣ ስጋችን አግኝቶ ለምን ነፍስ ሲጣ? መብላቱ ካልቀረ ለነፍስም ለስጋ ለምድሩ ለሰማይ ለሁሉም የሚበቃ በዓልስ ከሆነ ለምድሩም ለሰማይ ለሁሉም የሚበቃ መብላቱ ካልቀረ ለነፍስም ለስጋ መብላቱ ካልቀረ እለት ነው ስጋን ስናጠግብ ነፍስንም ሳንረሳው። እልፍ ምግቦች አሉ ልክ እንደ ይቅርታ መልካም ንግግር ከጸብም ሰላምታ ሰውን ስንረዳ ለጋስ እየሆንን ስንጸልይ ስናስብ ስንቀርብ እግዚአብሔርን ያኔ ኮኖ በዓል ከቶ ዛሬ አይደለም በዓልን ሳንጠብቅ ነፍስ ስትጠግብ ሁሌም። እናም ለአዲሱ ዓመት ስንቃችሁን ስትይዙ ይቅርታን ፍቅርን አንድ ላይ አድርጋችሁ ሰላምና ትዕግስት ምንም ሳትረሱ የዋነት ቸርነት እምነትን ከታችሁ ራስን መግዛትን ትህትናን ሰፍራችሁ ለአዲሱ ዓመት ያዙት አገልግል አድርጋችሁ። በሞራል ሸኙልኝ። የማይፌሎ ጨዋታ እንደቀጠለ ነው። በጣም ቆንጆ ጊዜ እያሳለፋችሁ እንዳለ ተስፋ እናደርጋለን። በጨዋታም በጸሎትም በባርኮትም በግጥምም እየተምነሸነሽን ያለ ነው። አሁን ደግሞ ከአዲስ አበባ ከ6 ኪሎ ካምፓስ እንግዳለች። እንዴት ነው የምትቀበሉት? እንኳን አደረሳችሁ። አዲስ ዓመት በመጣ ቁጥር አዲስ የዕቅድ ሀሳቦች የሚመጡልኝ እኔ ብቻ እንዳልሆንኩ ተስፋ አደርጋለሁ። አንዳንዴ እቅዴን ለመፈጸም ከወሰንኩበት ጊዜ ይልቅ እቅዴን ለማውጣት ሳልፈጅ አልቀርም። መስከረም በመጣ ቁጥር እያረጀሁ እንደሆነ ይሰማኛል። ማርጀት ግን እንደ ኢትዮጵያ የሚጠላለ? ኧረ በስመ አብ! ውይ አረጀህ እኮ ከመባል ሞትን የሚመርጥ ስንት አለ መሰላችሁ። ባለፈው ዕለት ነው በሰርግ ሰበብ ሙሉ ቤተሰቡ የተሰበሰበው። 2 አክስቶቼ ሰዎችን ኢንተርቪው እያደረጉ ደረሱ። ጥያቄያቸው እንደዚህ የሚል ነበር፣ ከኔና ከሷ ማን ነው ያረጀው? ፈታኝ ጥያቄ። እውነቱን ተናገራችሁም አልተናገራችሁም አንዳቸው ያኮርፏቸዋል። ሁለቱም 21 ዓመታቸው ነው። 21 ኬ ማለት ነው። ወፈር የምትለው አክስቴ ስንት ለስንት እንደሆነ በማላውቀው ውጤት አንቺ ነሽ ተብላለች መሰለኝ። እኔ እኮ ስጋ ይዞኝ እንጂ አንድ ፍሬ ልጅ ነኝ እያለች ስትነፋረቅ ነበር። ስለ ጋሽ ጀንበሩ ሳልነግራችሁም አላልፍም። ጋሽ ጀንበሩ የሰፈራችን አስተባባሪ ናቸው። እናቴ መታመማቸውን ስትነግረኝ ልንጠይቃቸው አብሬ ሄድኩ። ጋሼ ግን ምን ሆኖ ነው ብዬ ስጠይቅ በሻርፕ ውስጥ አሳልፋ ድብን አርጋ ቆነጠጠች። ዋጥ አደረኩት። ልክ እግሬ ከዛ ቤት ሲወጣ መነጫነጭ ጀመርኩ። ነገሩ እንደዚህ ነው።
ጋሼ የሰፈሩን ሰው እሑድ ጠዋት እየቀሰቀሱ ስፖርት ያሰራሉ። ከዕለታት በአንዱ እሑድ ሚስታቸው የሰው ባል ቁጭ ብድግ ይሰራል አንተ ከዘራን ይዛት ትንጎማለላለህ ብሏቸው ማንነታቸውን ለማሳየት ነበር የጤና ቀውስ ውስጥ የገቡት። ለሷ ቁጢጥ ባሉበት ነው ወገባቸው ሲጢጥ የሚል ድምጽ ያሰማል። መጽሐፍ ቅዱስ እድሜ መጨመርና መሸምገልን ከበረከት ጋር እንጂ ከእርግማን ጋር አላስተማረም። እንደውም ጥበብ ያለው በአረጋውያን ማስተዋልም ያለው ረጅም እድሜ ባላቸው ነው ይላል። እንደ በረከት ተቀምጦ ወላጅን የማክበር ስጦታ ተደረገ እንጂ አያሸማቅቅም። እንደውም አንድ ጥናት ላይ ጸጉራቸውን ቀለም ከሚቀቡ ሰዎች 2/3ኞቹ የሚቀቡት ሽበታቸውን ለመሸፈን ነው ሲል ገልጾ ነበር። በቀለሙም በዊጉም ይህን ሽበት ለመሸፈን የሚደረገው ጥረት ቀላል የሚባል አይደለም። መጽሐፍ ቅዱስ ግን ሽበትን ደብቁት ሳይሆን እንደውም የክብር ዘውድ ነው፣ ሲገኝ ራሱ የሚገኘው በጽድቅ ህይወት ነው ይለናል። ማርጀት ሳይሆን ምንም ሳይሰሩ ማርጀት ነው የሚያስፈራው። መስከረም በመጣ ቁጥር ከሚታቀዱ እቅዶች መሃል መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ አንብቦ መጨረስ እና በዚህ ቻሌንጅ ዘፍጥረት የመጀመሪያ መጽሐፍ እንደመሆኑ በየዓመቱ መስከረም ላይ ይነበባል። እኔማ መጽሐፉ ነው መሰለኝ በየዓመቱ እንደ ተራራ የሚያዞርኝ ብዬ ከኋላ ወደፊት ጀመርኩት። እሱም አልተሳካም። ከዘፍጥረት መጽሐፍ አንድ ምዕራፍ ላይ የአዳም ትውልድ ሐረግ ተዘርዝሯል። ኖሩና ሞቱ የሚል አንድ ቁጥር የማይሞላ የተጻፈላቸው ረጅም እድሜ ያላቸው ሰዎች ማቱሳላ ምን ሲያደርግ እንደኖረ ሳስብ ራሱ ግራ ነው የሚገባው። 969 ዓመት ሙሉ ምን ሲሰራ ነበር? እንደ ሙሴ ያሉ ኮከቦች በኖሩት 120 ዓመት ውስጥ ከእድሜያቸው በላይ ምዕራፍ ተጽፎላቸው እንደ ዳዊት ያሉ ለእግዚአብሔር እንደ ልቤ የተባሉ በዘመናቸው ሐሳባቸውን ሳይሆን ሐሳቡን አገልግለው ያንቀላፉት ለመቁጠር እንደ ዕብራውያን ጸሐፊ ያዳግተኛል። አዎ ካልሰሩበት ከማቱሳላ 969 ዓመት የመጥምቁ 30 ዓመት ይበልጣል። ባለፈው ነው አያቴ ከገጠር የመጡት። ምን አሉኝ መሰላችሁ? የኔ ልጅ እኔ እኮ ድሮ ሰው 80 ዓመት ሞልቶታል ሲባል ብዙ የኖረ ይመስለኝ ነበር፣ ለካ እዚሁ ነው አለኝ። ሲቆጠር እንጂ ሲኖር እኮ አይታወቅም። ዩዜን ቦልት በሉት እልም ነው የሚለው። ቄስ ትዕግስቱ ራሱ እድሜ እንደ ሸማኔ መወርወሪያ ነው ሲል ሰምቻለሁ። የ6ኛ ክፍል ሲቪክስ መጽሐፋችን ላይ የነበረ አንድ ጥቅስ ተዛለ። ሳንቲሞችን አንተ ጠብቃቸው፣ ብሮች ራሳቸውን ይጠብቃሉ የሚል። ሳንቲሞች ደቂቆቻችንና ሰዓቶቻችን ናቸው። እነሱን ጌታ እንደሚወዱ አድርገን ከተጠቀምንባቸው አመቶቻችን ራሳቸውን ይጠብቃሉ። እንደውም ያዕቆብ ሲጽፍ ህይወት ምንድናት? ለጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁ ብሏል። እውነት ነው። በዚህ ምድር ላይ ግን ጊዜ ያለኝ እንደሚል አሳሳች መንፈስ አለ፣ በተለይ ለተማሪ። እኛ እኮ በጣም የዴድላይን ሰዎች ከመሆናችን የተነሳ መስከረም ላይ ለቀጣይ መስከረም አሳይመንት ቢሰጠን ጳጉሜ 5 ነው የምንጀምረው። አንድ ጊዜ ነው ያዕቆብ በፈርዖን ፊት የቆመው። ፈርዖንም ያዕቆብን እድሜ ስንት ነው አለው። ያዕቆብም ጥቂት ክፉም አጭርም ነበር አለው። 130 ዓመት አጭር ነው አይገርማችሁም? ከባከን አጭር ነው። ጉድ በል ጎንደር ማለት እንግዲህ አሁን ለካ አንዴ ከኢሳው ጋር ድብብቆች ሲጫወት፣ አንዴ ላባ ጉልበቱን ሲበላ፣ አንዴ በሊያ ሲታለል፣ አንዴ ለራሄል ሲገዛ፣ ብቻ ምን አለፋችሁ 130 ዓመት 130 ሰከንድ ሆነበት። ጌታ ከዚህ ይጠብቃል። እንደ ሕዝቅያስ እድሜ ጨምርልኝ ብሎ ከማለቃቀስ በተሰጠን እንደሚገባን መኖር ይበጀናል። መቼ ግቢ እንደገባን ሳናውቅ ሳንወጣ ወጣትነታችን ማለፉ ሳይታወቀን ታክሲ ላይ ጋሼ እርሶ እዚህ ጋር ይሁኑ እንዳንባል ወገባችንን ታጥቀን ቀን ሳለን እንደ ኤፍሬም ከአሕዛብ ጋር ሳንቀላቀል ጉልበታችንን እንግዶች ሳይበሉት ሽበት ስናወጣ ሳናውቅ እንዳይሆንብን በወጣትነታችን እንደ መጥምቁ ዮሐንስ የሚነድና የሚያበራ እሳት ነበር ተብሎ እንዲመሰክርልን መትጋት ይገባናል። የመዳን ብቻ ሳይሆን የመስራት ቀን አሁን አይደለም፣ ነገ በኋላም የኛ አይደለም። ዛሬ ቁጥሩ ልነግራችሁ ነው። ጊዜ የለንም። ሁሌ ወጣት እንደሆነን አንኖር። ልጅነታችንና ወጣትነታችን የሚገባው እድሜያችንን እንደ ማርያም ሽቱ እኮ አድርገን የምንሰብርለት እንደ ባሪያ ጆሮ የምንበሳለት ጌታ አለ። ራቁቱን ለዓለም ሁሉ እስኪታይ ከሞተልን፣ አዎ ጸጋው ይረዳናል። ዓለም ሁሉ እያየን እንኖርለታለን። አዲስ ዓመት አልፎ አዲስ ዓመት እየመጣ እድሜ ላይ እየጨመረ በሉ የሚቀጥለው ዓመት የመጠርመስ ዓመታችን ሳይሆን ጊዜያችንን በፊቱ የመከስከስ የመትጋት ዓመት ይሆንልን። አመሰግናለሁ። ፕሮግራማችንን ጨርሰናል። እንደው በዓለም ስለሆነ የእንኳን አደረሳችሁ መልእክት እና ጥቂት የምታስተላልፉት ካለ ከዚህ ቲም አንድ ሰው ከዚህ ደግሞ አንድ ሰው እድል እሰጣለሁ። ያው በቅድሚያ ለዩኒቲ ዩኒቨርሲቲ ተማሪዎች ላገለገላችሁ፣ አሁንም ደግሞ እያገለገላችሁ ላላችሁ ሁሉ እንኳን እግዚአብሔር
ለ2018 ዓመተ ምህረት ለዚህ ቀን ደግሞ በሰላም አደረሳችሁ እላለሁ። ከዛ ውጪ ለሁሉም ግቢ ተማሪዎች ደግሞ እንኳን አደረሳችሁ ለማለት እወዳለሁ። ከዛም ውጪ ደግሞ በኢትዮጵያ ውስጥ እንዳለ ለሚኖሩ ይህን በዓል ደግሞ ለምታከብሩ ሁሉ እንኳን አደረሳችሁ። ቴንክ ዩ ሚኪ። ከሳሚ እሺ፣ እንኳን አደረሳችሁ መልእክት በመጀመሪያ በአርባ ምንጭ ዩኒቨርሲቲ ላሉ ተማሪዎች በሙሉ እንኳን አደረሳችሁ ልላችሁ ፈልጋለሁ። እንዲሁም ደግሞ ለፌሎሺፑ አባላት በሙሉ እንኳን እግዚአብሔር ለ2018 ዓመተ ምህረት በሰላም አደረሳችሁ። እንዲሁም ደግሞ ይህንን ፕሮግራም ለሚከታተሉ ኢትዮጵያውያን በሙሉ እንኳን እግዚአብሔር ለዚህ ዓመት በሰላም አደረሳችሁ ልላችሁ እወዳለሁ። እናችሁ ሁላችሁ እንኳን አደረሳችሁ። በጣም ጥሩ መልካም ጊዜ ነበረን። ቆንጆ ቆይታ ነበረን። የማይፌሎ ጨዋታ በዚህ ይጠናቀቃል። ቅድም እንዳልነው አሸናፊዎች የሚሸለሙትን ሽልማት የሚሰሙበት የሚቀበሉበት ሰዓት ላይ ደርሰናል። የዚህ ውድድር አሸናፊዎች ሰሊሆሞች ናቸው። ከአርባ ምንጭ ዩኒቨርሲቲ የመጡት ማለት ነው። ለነሱ ሞራል እንሰጣለን። ሽልማታችሁ የሚሆነው በግሬት ኮሚሽን ሚኒስትሪ ኢትዮጵያ በዲጂታል ስትራቴጂያችን ጋራ ኢኖቬሽን ሀብ የሚባል ትልቅ ሴንተር አለ። በቴክኖሎጂ በኢኖቬሽን ወንጌልን ለዓለም ሁሉ ለፍጥረት ሁሉ እያደረሰ ያለ ሰዎችን እያበቃ ያለ ወጣቶች እንደናንተ ከዩኒቨርሲቲ ከተለያየ ቦታ የሚመጡትን በደንብ እያስታጠቀ ያለ በቴክኖሎጂ እያስታጠቅን ኢትዮጵያ ውስጥም ከኢትዮጵያ ውጭም በአፍሪካ ደረጃ ትልቅ ስልጠና እየሰጠ ያለ ኢኖቬሽን ሀብ ሴንተር አለ። እዚህ ስልጠና ላይ እዚህ ፕሮጀክት ላይ በጋራ ኢኖቬሽን ሀብ የዛሬዎቹ የማይፌሎ ጨዋታ አሸናፊዎች ሰሊሆሞች በ2018 በያዝነው አዲስ ዓመት በጋራ ኢኖቬሽን ሀብ የሚደረጉ የተለያዩ ካምፖች አሉ፣ የተለያዩ ስልጠናዎች አሉ። እነሱን ፉሊ ስፖንሰርድ በመሆን የምትካፈሉ ይሆናል ማለት ነው። አጨብጭቡላቸው። የማይፌሎ የበዓል ጨዋታ በዚህ ጨረስን። ከቀሪው የተስፋ ብሮድካስቲንግ ኔትወርክ የበዓል ዝግጅቶች ጋር መልካም ቆይታ ይሆንላችሁ። አዲሱን ዓመት እግዚአብሔር አምላክ የሚጣፍጥና የማትጸጸቱበትን ዓመት ይስጣችሁ። ማሊኬ ሰላሜንታ ማሊኬ አምዲሌንታ ሰላሜንታ አሚሬንታ ሰላሜንታ አምዲሌንታ ሰላሜንታ አሚሬንታ ሰላሜንታ